ዳኒና ሩታዬ የዛሬው ቪዲዮ ደግሞ ይለያል። እውነት ለመናገር ሊያሳብዱት ነበር ልጁን ማለት ነው። እውነት ለመናገር መጨረሻ ላይ ፕራንክ ባይሆን ግን እኔ ራሴ ልበሳጭ ነበር። እንዴ ሩታዬ ተይ እንጂ እዚህ ጋር አብርሃምን እየተሳደብን አንቺ ልትቀየር ይልል ነበረ። ግን ደግሞ ፕራንክ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች እንዴት ናችሁልኝ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? አሁን በድጋሚ እንግዲህ ምሽቱ ላይ መጥቻለሁኝ። እንዴት ናችሁ አላችሁልኝ ወይ? ስራ እንዴት ነው? ከኔ ጋር ሁሉ ሰላም ነው እና እንግዲህ ዳኒና ሩታ የሚገርም ቪዲዮ እንግዲህ ከውጭ ወደ ውጭ ልንወጣ ነው፣ ከሀገር ውጭ ልንወጣ ነው ምናምን የሚል ነገር ይዘው መጥተው እንዴ እነዚህ ልጆች ምን ነው በዚህ ጋር ልንዝናና ልንወጣ ነው ብለው አቤልና ሜር ማናት ስሟ ማርታ መጀመሪያ ላይ ቪዲዮ ለቀቁ። ከዛ ምን ታሽቃበጣላችሁ ከሀገር መውጣት አዲስ ነገር ነው እንዴ ብለን ሳንጨርስ እንደገና ደግሞ ሜሪ ዳኒ ማነው አብርሃምና ሄርሜላ ሰርፕራይዝ ተደርገዋል። 1 ሚሊዮን ተልኮላቸዋል። የሆቴል ያልጋ የምናምን ሁሉ ነገር ተዘግቷል። ለ15 ቀንም ሆነ ለ1 ሳምንት የፈለጋችሁበት ቦታ ሄዳችሁ እንድትዝናኑ ተፈቅዶላችኋል ወይም ደግሞ ተከፍሎላችኋል አለች። እሱን ደግሞ ብዬ ሳልጨርስ ደግሞ እዚህ ጋር ደግሞ ዳኒና ሩታ ደግሞ ከሀገር ልንወጣ ነው የሚል ነገር እንዴ እነዚህ ሰዎች ከሀገር መውጣት ታላከፉ እንዴ ብዬ በእርግጥ መጨረሻ ላይ ፕራንክ መሆኑ ደግሞ በጣም ደስ ብሎኛል ማለት ነውና ምክንያቱም ዳኒና ሩታን በዚህ ቦታ ላይ ስለማልጠብቃቸው ትንሽ ሰርፕራይዝም ሆነ ወይንም ፕራንክ ሁኛ እኔ ራሴ ፕራንክ አድርገውኛል እውነት ለመናገር መጀመሪያ ላይ ስላልተናገሩ ማለት ነው። ያው እንግዲህ አልሰማችሁም ሲናገሩ ሰምታችኋል። ብቻ ሩታዬ ደስ ይላል። ምክንያቱም እዛ ጋር ይሁን በቃ ሮሮ ምናምን ሰምተን ነበር የመጣ ነው። በእናንተ ፕራንክ ደግሞ ደስ ብሎናል ይሆናል አይደለ? በቃ ደስ የሚል ነገር አለው። ፈታ ዘና ብለናል ማለት ነውና ይመቻችሁ ጋይሶችዬ ማለት ነው። የኔ ወዶች የኔ ወርቆች በጣም ነው የምንወዳችሁ ሩታዬና ዳንዬ። ደስታዬን በጣም ነው የምንወድህ። ምክንያቱም በሩታ ጉዳይ ላይ ማንም ሰው እንዲመጣበትና እንዲናገረው አይፈልግም። ምክንያቱም በሩታ ላይ ድርድር አያውቅም በነገራችን ላይ ማለት ነውና በዚህ ነገር ደግሞ ትንሽ ፈታ አድርጎኛል ደስታ ማለት ነው። ምክንያቱም በተለይ ደግሞ ከምንም እና ከማንም በላይ ደስታ ለሩታ ያለውን ፍቅር ታውቃላችሁና በጣም ነበር የተናደደው። በዚህ ላይ ደግሞ እንዴት ነው በዚህ ላይ ፕራንክ የምታደርጉኝ? በዚህ ጉዳይ ላይ ፕራንክ እንድታደርጉኝ አልፈልግም በማለት እንግዲህ ጓገጭ ብሎባቸዋል ማለት ነው። ይመች እውነት ለመናገር ደስታዬ